አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሂክማ ቻናል ተከታታይ ውድ እህት ወንድሞቼ እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላህ። ክርስቲያኑ ከነጭ ሰላም እያለሁ እያላችሁበት ሰላማችሁ ይብዛ። ላይክ ሰብስክራይብ እያረጋችሁ አበረታቱኝ፣ ተጎኔ ሁኑ። ያ ጀማ ሸር አድርጉልኝ፣ አበረታቱኝ። እና ዛሬ ወደ ከተማ ይህን ሰሞን ከተማ ብሎኛል እና ሽር እያልን ነው። ጉዞ ወደ ከተማ እላችኋለሁ ውዶቼ። እና በጣም ወላሂ ገረም ያለኝ ነገር ምን አለ መሰላችሁ? እንዲያው እዚህ ሀገር እኛ ሀገራችን ኑሮ ተወደደ እንላለን። ወላሂ እየበለጠ እዚህ ሀገር ደግሞ ተወዷል። እኔ ዛሬ ወደ ከተማ ወጣ ብል እውነት በጣም የሚያስደነግጥ ሁሉ ነገር ሰዓት በፊት 100 የሆነው አሁን 250 የነበረው 100 ሱብሃንአላህ። እና ያው እኛ ጋር ትንሽ የሚከብደው ነገር ቢኖር ገቢ የለንም ነው። እዚህ ደግሞ ያው በወር የምናገኛት አረቦችም ያው ደሞዝ ስላላቸው የተቋቋሙት እንጂ ኑሮ በየሁሉም ሀገር በጣም እሳት ሆኗል። እውነት ሉጋንዳ ሀገር ነበረ በጣም ውድ 1 ሊትር ዘይት 1000 ብር ነው ትለን ነበር። የሆነች ሉጋንዳ ነበረ በፊት ማለት ነው። እና በየሁሉም ሀገር በቃ ያው ሆኗል ወላሂ። እና እኔ ዛሬ ጉድ አይቼ መጣሁ። በቃ ሁሉ ነገር እሳት። አንድ 10 ሳንቲም ፌስታል የማትሞላ ስንት ብር ወጥቶ የሚመጣበት ዘመን ሱብሃንአላህ። እና የሚገርም ነው። ሁሉ ነገር ተወዷል። ሀገራችንም እዚህም በቃ ሁሉ ነገር እሳት። ላይ አረብ ሀገር እንኳን እስተመሸ ድረስ እሺ እዚህ ሰርተን ገንዘብ እናገኛለን። ሀገራችን ትንሽ ግን ተየት አመተን ነው ወጪ የምናዋጣው። እና አላህዬ ሀገራችንን ሰላም አድርጎልን ሰርተን ደግሞ የለውጥ ገቢ የምናገኝ አድርገን። እውነት ዱዓ ያስፈልገዋል ወላሂ። ይሄ የዚህ የኑሮ ውድነት እድሜያችንን በስደት ያስጨርሰናል። እና ውድ እህቶቼ በትንሽ በትልቁ ገንዘብ አታጥፉ ወላሂ። እንዲያው ከባድ ነው ማለት ነው። እኔ ዛሬ በወጣ እውነት እንዲያው በአጀበኝ እላችኋለሁ። እና ዛሬ ያው እንግዲህ ዱባይ እየሄድን ነው። ዱባይ ነው ያው ከተማትና የዱባይ ነው የምንለው እኛ እንግዲህ ወተን ስለማናቅ ለዛ ነው ጀማዓ። ይሄው አንድ ያገት ነው የሚታየው። ደግሞ መኪና ላይ በጣም ያመኛልና ከም ብያለሁኝ። እንደው በጣም ከባድ ነው። ወተን ስለማናቅ ነው መሰለኝ። እና እውነት በጣም ነው ያጀበኝ ዛሬ ሁሉ ነገር እሳት። አንዱ አረቦችን ይሄን አይገዙ እንላለን። እውነት ወደው አይደለም፣ ሁሉ ነገር ስለተወደደባቸው ነው። ያው እኛ ደግሞ አብዛኛውን በዚህ ትናወጣ እዛ ነው ምንዛሬ መተን እንትን የሚለን ማለት ነው። ብዙ ያወጣን የሚመስለን ምንዛሬ እንመታለን። በቃ በገዛ ነው ሰው ምንም ገዛ ምንም የምንዛሬው ነገር። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን። እና የሰው ልጅ ጤና ተሆነ እንግዲህ ምንም አልነበረም የኑሮ ውድነት። አንዴ ልብ ወጥቶ ገብቶ ከተሰራ እጅና አፍ መገናኘቱ መቼም አይቀርም። እዚህ ዱንያ ላይ እስካለን ድረስ አላህ ጤናችንን ደግሞ ጤና ካረገን እድሜ ካለን ኢንሻአላህ ማናየው ነገር አንድ ነገር የለም ማለት ነው። አላህ ሱብሃነሁ ወተዓላ ሰርተው የሚጠቀሙት ያድርገን ወላሂ። እንደዚህ ስደት ላይ ተለፍቶ ተጨንቀን ተጠበን ገንዘብ ደግሞ ያልሆነ ቦታ ወርቁ ደግሞ የሆነ ሰው ቲከዲያ እንዲያው ከባድ ነውና አላህ ከእንደነዚህ አይነቱ የሚሰውረን።
የልፋት ውጤታችንን ደግሞ የምንኖርበት ያድርገን። ሀገራችን ገብተን ወላሂ የኑሮ ውድ ነው ይባል እዚህ በቃ የመኖር እድላችንን እናሰፋለን። ነገር ግን የኗሪ አኗኗሪ ሆነን እየኖርን ያለ ነው። የያዝነውን ገንዘባችንን ቁጥብ አድርገን አላህ እስከፈቀደልን ድረስ ሀገራችን ኑረን ተረጋግተን የምንኖር ያድርገን። ሀቂቃትን ማለት ነው። አንዳንዴ ወጣ ተቤት ወጣ ተትሉ በቃ የሆነ ወደ ራሳችሁ ተመልሳችሁ የምታስቡት ነገር የለም። እኔ ዛሬ በጣም ብዙ ነገር እንዲያስብ ያደረገኝ እና ይኸው እንግዲህ ገጠር አያችሁ፣ ይሄን አልፈን ነው ከተማ የምናገኘው። እና ምን ልላችሁ አስቤ ነው የጀማ በስደት ላይ እንደዚህ ውጥር በሀሳብ በስራ ውጥርጥር ብለን የምንሰራውን ገንዘብ ለጥሩ ነገር እንድናውለው መታገል አለብን። የኔ ውድ እህቶች ዝም ብለን አሉባልታ ገንዘብ አናጥፋ፣ አጥብቀን እንያዝ ገንዘባችንን። ወላሂ ገንዘብ ሲኖር ነው እንጂ ካላለ ብልጤቶች